በአንድ አፕሊኬሽን ጽድት ያለ አሪፍ የሆነ ተምኔል አሰራር የምናይ ይሆናል። ከእናንተ የሚጠበቀው እስከ መጨረሻው ማየት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ ነው። ወደ ትምህርቱ። ስልካችንን እንዲህ ባለ መልኩ ካበራን በኋላ የምንገባው የት ነው? ፕሌይ ስቶር ላይ እንዲነተን እንገባለን። ከዛ ላይ ሰርች ባሩ ላይ ተምኔል ሜከር ብለን እንጽፍለታለን ማለት ነው። ተምኔል ሜከር ብለን ከዛ ሰርች እናደርጋለን። እንደምትመለከቱት ከላይ ጀምሮ ተምኔል ሜከሮችን ያመጣልኛል። በጣም ብዙ አይነት አሉ። ይሄው ማየት ይቻላል። ግን እኔ የምጠቀምበትና አብዛኛው ማህበረሰብ እየተጠቀመበት ያለውን ላሳያችሁ። ይሄ አልቲሜት ተምኔል ሜከር የሚለውን ልንካው። እኔ ይሄ አፕሊኬሽን ስላለኝ ኦፕን ይለኛል። እናንተ ግን ይሄ አፕሊኬሽን ከሌላችሁ ኢንስቶል ነው የሚላችሁ። ኢንስቶል የሚለውን በመጫን ቀጥታ ስልካችሁ ላይ እንዲጫን ታደርጉታላችሁ። ከዛ እቺ አልቲሜት ተምኔል ያለችዋን አፕ ሄዳችሁ ከፍታችሁ ማየት ትችላላችሁ ማለት ነው። እንቀጥል። እሺ አሁን ኦፕን ልበለው። ኦፕን ስለው እንደዚህ አይነት ኢንተርፌስ ያመጣልኛል። የምፈልገው አሁን ምንድነው? ተምኔል መስራት ነው። የምንድነው ተምኔሉ? የዩቲዩብ ተምኔል አሰራር ማለት ነው። እዚህ ጋር ግን ማየት ያለብን በጣም ለዩቲዩብ ብቻ ሳይሆን ለብዙ ነገሮች እንደሚጠቅም ነው። ያው ማየት ይቻላል። ከላይ በኩል ለኢንስታግራም አለው፣ ብሮሸር ለመስራት፣ ለትዊተር አለ፣ ቢዝነስ ካርድ በጣም በቀላሉ የምንሰራበት አንድ አፕሊኬሽን ነው። በመቀጠል በግራ እጄ በኩል ላይ ቢዝነስ የሚል ይታያቸዋል። እነዚህ ስለ ቢዝነስ የምንለቅ ከሆነ ዩቲዩብ ቻናላችን ላይ የፈለግነውን መምረጥ እንችላለን ማለት ነው። ወይንም ፋሽን ከሆነ የምንማማረው ይኸው እነዚህን የመሳሰሉ ያመጣልናል ማለት ነው። ይኸው እሺ ኒው ቴምፕሌት ከሆነም ይኸው አይነቱ በጣም ብዙ ነው። ይኸው እዚህ ጋር ሰመር ብሎ ይኸው የሆነ ቦታ ላይ ጉዞ ሄደን ከሆነ ምናምን እነዚህን በመነካካት መስራት ይቻላል። ይሄ ፕሮ የሚለው ሳንቲም የሚከፈልበት ነው። እሺ እኔ እየተጠቀምኩ ያለሁት ፍሪውን ነው። ይኸው ሪል ስቴት ሻጮች ካለን ቤት ወይ ደላሎች ካለን በዚህ መልክ ተምኔል ሰርተን ዩቲዩብ ቻናላችን ላይ መልቀቅ ይቻላል ማለት ነው። አሁን ወደ ዋናው ትምህርት ስመለስ እኛ የምንፈልገው የዩቲዩብ ከቨር ብቻ ስለሆነ ቀጥታ ከላይ በኩል ከቨር የሚል አለ። የዩቲዩብ ቀይ ቀለም ያለበት እሱን እነካዋለሁ። እሱን ስነካ እንዲህ ያመጣልኛል። አይ በራሴ ዲዛይን በራሴ ነገር እሰራለሁ የምል ከሆነ ቀጥታ በግራ እጄ በኩል ላይ ባክ ምልክት አለች። ከዛ ከታች በኩል በግራ እጃችሁ ላይ ክሬት የምትል የመደመር ምልክት ያለባት አለች። እሷን እነካታለሁ ማለት ነው። እሷን ነካና እኔ የምጠቀመው ብዙ ጊዜ ሬሾ 4:3 የሚለውን እነካለታለሁ። ከዛ ይሄው እንደዚህ አይነት ባክግራውንዶች ያመጣልኛል ማለት ነው። ከነዚህ ውስጥ የፈለኩትን ባክግራውንድ መርጬ መጠቀም እችላለሁ። ለጊዜው ይሄኛውን ልምረጥ። ይሄው እንዲህ አመጣልኝ። ከዛም በኋላ ከላይ በኩል በቀኝ እጄ ወደ ላይ የራይት ምልክት አለች። እሷን ነካታለሁ። እሷን ስነካት እንዲህ ይመጣልኛል። ከዛም በኋላ በግራ እጅ ታች ላይ ቴክስት የሚል አለ። የትኛውንም አይነት ጽሁፍ ማስገባት እችላለሁ ማለት ነው።
በአማርኛ ከፈለኩኝ በእንግሊዘኛ እሱ ችግር የለውም። እናት ሀገር ይኸው እናት ሀገር ብዬ ጽሑፍ አስገባሁለት። ጽሑፉን ቦልድ ማድረግ ይቻላል፣ በጣም ጎልቶ እንዲታይ ማድረግ፣ ወይንም ደግሞ አንሶ ወይም ለስ ሆኖ እንዲታይ ማድረግ ይቻላል ማለት ነው። እችን የያዝኳትን ወደ ላይና ወደ ታች በማድረግ ማለት ነው። ይኸው እናት ሀገር ከፈለኩኝ እንደዚህ በፈለኩት ስኬል መሰረት ማስቀመጥ እችላለሁ። እኔ ግን ይሄንን እመርጣለሁ። እዚች ስር ላድርገው። ከዛ ቀጣይ ምንድነው የራሴን ፎቶ ማስገባት አለብኝ። ተምኔል እየሰራን ነው። እሺ ለዛ ነው ፎቶ የማስገባት የፈለኩት። ይኸው ዩዝ ጋለሪ እለዋለሁ። ይኸው ይሄንን መረጥኩለት። ከዛ ከላይ የራይት ምልክቷን ነክቼ ወደ አንድ ጥግ እጎትተዋለሁ። ከዛም በኋላ ቅድም ባሳየኋችሁ ማተለቂያ ወይንም ዙም ኢን እና ዙም አውት ማድረጊያ ፒክቸሩን ከፍ አደርገዋለሁ ማለት ነው። ይኸው እንደዚህ እያደረግን ማስተካከል እንችላለን ማለት ነው። በቃ አለቀ። ይኸው እንደዚህ አድርገን እናስተካክለዋለን። ከዛም በኋላ ሴቭ ለማድረግ የምንጠቀመው ምንድነው? በቀኝ እጃችን ከላይ በኩል የተዘቀዘቀ ቀስት አለ። እሱን ሄደን እንነካለን። ማስታወቂያ ይገባ ነበር፣ እሱ ላይ ፖዝ አድርጌው ነው፣ ይቅርታ። እሺ እንደዚህ አምጥቶልኛል ማለት ነው። አሁን ቀጥታ ጋለሪ ውስጥ ብገባ ይሄ የሰራነውን ተምኔል እናገኘዋለን ማለት ነው። እስኪ አንድ ላይ እንየው። ይሄን ላጥፋው። ጋለሪ ይሄው ከላይ ኤአይ ጋለሪ የሚለውን ለንካው። አሁን የሰራነው ተምኔል አለ። ይሄው እንደምታዩት እናት ሀገር የሚለውን ነካሁት። ይሄው ይሄን የመሰለ ባክግራውንድ፣ ይሄን የመሰለ ጽሑፍ፣ ይሄን የመሰለ ፎቶ አገኘሁኝ ማለት ነው። ስለዚህ እናንተም ይሄኛውን ተምኔል ሜከር ተጠቀሙ ዘንድ እመክራችኋለሁ። አመሰግናለሁ።